ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከካፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። የካፋ ዞን ምክር ቤት የ2017 በጀት ዓመት የዞኑን በጀት 4.8 ቢሊዮን ብር አድርጎ አጸደቀ። ይህም ካለፈው በጀት ዓመታት ጋር ሲነጻጸር የ1.1 ቢሊዮን ብልጫ እንዳለው ለመረዳት ተችሏል። የዞኑ ፋይናንስና ኢኮኖሚ ልማት መምሪያ ኃላፊ አቶ መቅደስ ማሞ የበጀት መምሪያውን ጠቅሰው ዝርዝር በጀቱን ያቀረቡ ሲሆን ከመንግስት ካዝና 2.008 ከመደበኛ ገቢ 2.35 ቢሊዮን እንደሆነ አቅርበው ቀሪው ከሌሎች የገቢ ምንጮች የሚሰበሰብ ስለመሆኑም ገልጸዋል። ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ4.29 በመቶ ብልጫ እንዳለው ተመላክቷል። የምክር ቤቱ አባላት በጀቱ ለታለመለት ዓላማ እንዲውልና ከብክነት በጸዳ መልኩ ቁጥጥር እንዲደረግ ሀሳባቸውን በመስጠት እንዲጸድቅ ተደርጓል። በዚህም የ2017 የካፋ ዞን ጥቅል በጀት 4 ቢሊዮን 830 ሚሊዮን 273776.8 በማድረግ ጸድቋል። በዞኑ ውስጥ በተለያዩ ምክንያቶች የሚስተዋሉትን ወንጀሎች ከመከላከል አንጻር የሰላምና ጸጥታ ሚሊሻ መምሪያ ከፖሊስ መምሪያ ጋር በመቀናጀት ህብረተሰቡን በማስተባበር ሰፊ ስራዎች መሰራታቸውን የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በአስተዳደር ዘርፍ ሪፖርታቸው ገልጸዋል። ተጨማሪውን ተከታትለን እንመለስ። በተለይም በጊምቦ ወረዳ ጎጀብ አካባቢ የተፈጠረውን መጠነኛ የጸጥታ አካላት ከሚመለከታቸው ባለድርሻ አካላትና ከህብረተሰቡ ጋር በመተባበር በመስራቱ የተሻለ ውጤት የመጣ በመሆኑ በአካባቢው ዘላቂ ሰላም እስኪረጋገጥ ተጠናክሮ እንደሚቀጥልም ተገልጿል። በጸጥታ አካላት ቅንጅትና ፍተሻ በርካታ ህገወጥ የጦር መሳሪያዎች መያዛቸውን በሪፖርቱ ተካተዋል። በህገወጥ መንገድ ሲዘዋወር የነበረ ቡና፣ ሰሊጥ፣ ጣውላ፣ ነዳጅና ሌሎች ህገወጥ የንግድ ውጤቶች በበጀት ዓመቱ በጸጥታ አካላት ቁጥጥር ስር መዋላቸውም የሪፖርቱ አካል ተደርጓል። በዞኑ የመንግስት ኮሚኒኬሽን ሴክተር 800 የራዲዮ ዜናዎች፣ 46 የሬዲዮ ፕሮግራሞች፣ 60 የቴሌቪዥን ዜናዎችና 8 የቴሌቪዥን ፕሮግራሞች አዘጋጅቶ በተለያዩ የሚዲያ ተቋማት ለማስተላለፍ የተቻለ መሆኑም ተገልጿል። እንደዚሁም በካፋ ማህበረሰብ ቴሌቪዥን 1248 መደበኛ ዜናዎች አዘጋጅቶ ለማስተላለፍ ታቅዶ 1315ቱ መከናወኑንና 624 ዝርዝር ዜናዎችን ለማዘጋጀት ታቅዶ 856 ለማከናወን የተቻለ መሆኑም ተመላክቷል። በአጠቃላይ በተለያዩ ርዕሰ ጉዳዮች 1920 ፕሮግራሞችን ለማዘጋጀት ታቅዶ 1730 ለማዘጋጀት የተቻለ መሆኑም ተገልጿል። በስነ ምግባርና ጸረ ሙስና ዘርፍ በቅድመ መከላከል 5,902,612 ብር ከ82 ሳንቲም ማትረፍ የተቻለ ሲሆን በኦዲት ተመላሽ የሆነው ደግሞ 3,085,237 ብር ከ75 ሳንቲም መሆኑን በሪፖርቱ ተጠቅሷል። የምክር ቤቱ አባላትም ለህግ ማስከበር እንቅስቃሴ የበኩሉን ድጋፍ እንዲያደርግም ጥሪ ቀርቧል። በ2016 ዓመተ ምህረት በካፋ ዞን የተከናወኑ ዋና ተግባራትና በዞኑ የሚገኙ ተፈጥሯዊና ሰው ሰራሽ ሀብቶች በፎቶ ኤግዚቢሽን መልክ ቀርቦ በምክር ቤት አባላት ተጎብኝተዋል። በካፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የተዘጋጀው የፎቶ ኤግዚቢሽን በጽህፈት ቤቱ ኃላፊ አቶ አዳሙ ሼቱ አቅራቢነት በምክር ቤት አባላትና ተጋባዥ እንግዶች እንዲጎበኝ ተደርጓል። በጉብኝቱ ወቅት በዞኑ በተለያዩ አካባቢዎች የተከናወኑ ዋና የልማትና የመሰረተ ልማት ስራዎች፣ በዞኑ መንግስት ተገንብተው አገልግሎት እየሰጡ ያሉና በመገንባት ላይ የሚገኙ ግንባታዎች፣ ተፈጥሯዊና ሰው ሰራሽ የቱሪስት መስህቦችና በሌሎች ተግባራት ዙሪያ የተዘጋጀው ፎቶ ኤግዚቢሽን የካፋ ዞን ምክር ቤት መደበኛ ጉባኤ ተሳታፊዎችና የምክር ቤት አባላት ተዘዋውረው ተመልክተዋል። ዘገባው የባልደረባችን አንተነህ ፍቃዱ ነው። የቦንጋ ገብረ ጻዲቅ ሻው አጠቃላይ ሆስፒታል ከወራቤ ስፔሻላይዝድ ሆስፒታል የሰመመን ማሽን ተበረከተለት። የማሽኑ መበርከት የቀዶ ሕክምና አገልግሎትን ለማሻሻል ያግዛል ሲሉ የሆስፒታሉ ስራ አስኪያጅ አቶ ፍቅረ ማርያም ጳውሎስ ገልጸዋል። ምረታ ብራኑ ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ለኛ የሰጠው የአንስቴዥያ ማሽን እጅግ በጣም ስንቸገር የነበረውና ከ2 ዓመት በፊት አቅደን መግዛት ያልቻልነው ኦልሞስት ከ1.5 ሚሊዮን ብር በላይ ሊያወጣ የሚችል ማሽን ነው የተበረከተልን። ይሄ ማሽን ቀደም ሲል እንደ ሆስፒታላችን የነበረው አንድ ሆኖ ካለን የቀዶ ሕክምና ሐኪሞች ቁጥር አንጻር በቂ የሆነ የቀዶ ሕክምና አገልግሎት ለመስጠት ያልቻልንበት ሁኔታ ላይ ያለን ነው ይሄን ነገር ያገኘ ነው። ስለዚህ አንድ ሰርጅን ቢያንስ በቀን በአንድ ቴብል ላይ ከ3 በላይ መስራት አለበት የሚል ህግ ነው ያለው። ይሄን ለማስኬድ ያስቸገረን ምንድነው የዚህ ማሽን ያለመኖር ነው። ይሄን ማሽን ስናገኝ ደግሞ የጤና ጥበቃ ሚኒስቴርም ለክልሉ ጤና ቢሮም ትልቅ ምስጋና አለን። ይሄ ባለፈው በሰኔ ወር በነበረው መድረክ የፌዴራል ጤና ሚኒስትሩ ሚኒስትር ዴኤታ ዶክተር አየለ ተሾመ በያዙት መድረክ ላይ ሆስፒታሎች የጎንዮሽ መደጋገፍ አለባቸው ባሉት አቅጣጫ መሰረት የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በመስጠቱ ነው ይሄን አምጥተን
አሁን ወደ አገልግሎት ለማስገባት ጥረት እያደረግን ያለ ነው። ይህን ስል ምናልባት ኦፕሬሽን ላይ ያሉ ቀጠሮ ላይ ያሉ ተገልጋዮቻችን ቁጥር ከአሁን በኋላ ይቀንሳል ብለን እናስባለን። ስለዚህ ሙሉ አገልግሎት ይሰጣል ብለን ነው የምናስበው የኦፕሬሽን ክፍላችን። ስለዚህ ማሽኑ ያለው ፋይዳው በጣም ከፍተኛ ነው ለሆስፒታሉ። የኦፕሬሽን የአፈጻጸም አገልግሎታችንን የሚጨምር የህብረተሰባችንን ቀጠሮ ላይ የመቆየት እንግልት የሚቀንስ ስለሆነ በቀላሉ መግዛት የማንችለው ማሽን ስለሆነ የወራቤን ሆስፒታልን እጅግ በጣም እናመሰግናለን። የክልል ጤና ቢሮና የፌዴራል ጤና ሚኒስቴርን እጅግ በጣም አመስገን እንወዳለን። በተገባደደው በጀት ዓመት በልማት እንቅስቃሴዎች ላይ የህዝቡን ተሳትፎ ለማሳደግና ተጠቃሚነታቸውን ለማረጋገጥ በተከናወኑ ተግባራት አበረታች ውጤቶች መመዝገቡን ከከፋ ቴሌቪዥን ጋር ቆይታ ያደረጉ አንዳንድ የወረዳና የከተማ አስተዳደር ምክር ቤት ዋና አፈ ጉባኤዎች ገለጹ። በተያዘው በጀት ዓመትም የተጀመሩ የልማት ስራዎችን ለማሳካትና የህግ የበላይነትን ለማስፈን እንደሚሰሩ አፈ ጉባኤዎቹ ተናግረዋል። ዘገባው የባልደረባችን ናስር ተማም ነው። በካፋ ዞን ምክር ቤት 4ኛ ዙር 11ኛ ዓመት 23ኛ መደበኛ ጉባኤ ተሳታፊ የነበሩ አስተያየት ሰጪዎች እንደገለጹት ምክር ቤቶች የህዝብ ሉዓላዊነት መገለጫ መሆናቸውን ጠቁሞ በዚህ ረገድ የህዝብ የልማት ተሳትፎ ተጠቃሚነትን ለማሳደግ ዘርፈ ብዙ ተግባራት ሲከናወኑ መቆየታቸውን አስታውቀዋል። የጌሻ ወረዳ ምክር ቤት በ2016 ዓመተ ምህረት የተሻለ አፈጻጸም ያስመዘገበበት ዓመት ነበረ። ይሄም በህገ መንግስታችን ላይ በተቀመጠው መሰረት ምክር ቤቶች የወረዳ ምክር ቤቶች በአመት 4 ጊዜ ጉባኤ ያደርጋሉ ብሎ ነው ህገ መንግስቱ ላይ የተቀመጠው። ይሄም መነሻ በማድረግ 4 ጊዜ ጉባኤ አካሂዶ አጠቃላይ ተግባራትን ሲገመግም ነበር። በዚህ ግምገማም አብዛኛው የሚባለው ስራዎች ውጤታማ ነበሩ። ሌላኛው ቋሚ ኮሚቴ ማደራጀት ማሰማራት ነው። በዚህ ልክም ቋሚ ኮሚቴዎች በሶስቱም ዘርፎች ተደራጅተዋል። በሶስቱም ዘርፎች ማህበራዊ፣ ኢኮኖሚያዊና ፍትህና መልካም አስተዳደር ጉዳዮች በሚል የተደራጁ ቋሚ ኮሚቴዎች የራሳቸውን ተግባር አከናውነዋል። በአመት 4 መስክ ምልከታ በማድረግም ተቋማትን ጠርቶ ማብራሪያ በማዳመጥም ይሰራሉ ተብሎ በታቀደው ልክ ሁሉንም ስራዎቻቸውን የሰሩበትና የገመገሙበት ሂደት ነበረ። በዚህም ጥሩ ውጤት የተመዘገበበት ነው። ምክር ቤቱ በተሰጠው ኃላፊነት እና ግዴታው መሰረት የራሱን እቅድ አወጥቶ እቅዱ መጀመሪያ ማጠንጠን ያለበት የጉባኤ ማድረግ ነው። ጉባኤ ስንት እንደሚደረግ ጉባኤውን ማድረግና ጉባኤውን እስከ ታች ማካሄድ ነው። ጉባኤ በሚያደርግበት ጊዜ ነው የህዝብ ተወካዮች ውክልናቸው የሚገልጹበት፣ የህዝብ ጠቀሜታን የሚያስከብሩበት ውይይቶች የሚካሄደው በጉባኤ ስለሆነ ጉባኤ ላይ አድርገን ጉባኤውን አተኩረን በህጉ መሰረት አድርገነዋል። በዚህ መሰረት የተገኘው ውጤት ምንድነው ብንለው የአውራዳ ከተማ አስተዳደር ለህዝብ ጥያቄ ምላሽ የሚሰጡት አንዱ መብራት ዝርጋታ ነው። በዚሁ መሰረት አሁን መብራት የጋራ በማድረግ ህዝብ ተሳትፎ ተደርጎ መንግስትና ህዝብ የጋራ በማድረግ ይሄንን ከተማ ውስጥ ያለው ባውዛዎች በሙሉ አሁን ተተክሎ ወደ ያለቁበት ሁኔታ ነው ያለው። በሌላ በኩል በተያዘውም በጀት ዓመት ይህንኑ ተግባር በማጠናከር ለህግ የበላይነት ለሰላምና ለልማት የህብረተሰቡን ተሳትፎ በማሳደግ ውጤታማ ስራ ለመስራት እቅድ መያዛቸውን ገልጸዋል። 2017 ላይ ሞር ትኩረት እንሰጣለን ብለን ካቀናቸው ነገሮች አንዱ ህብረተሰቡን በማስተባበር አሉ የሚባሉ ማህበራዊ ኢኮኖሚያዊ ችግሮችን በጋራ መስራትና ስኬታማ መሆን ነው። እዚህ አካባቢም ትልቅ አስፈጻሚ አካላት ያቀዱት እቅድ አለ። እሱን በተገቢ መንገድ ገምግመናል። ሊስተካከሉ የሚገቡ ነገሮች እንዲስተካከሉ አቅጣጫ አስቀምጠናል። እዚህ አካባቢ ውጤት ማምጣት የግድ የሚልበት ዓመተ ምህረት ላይ ነው ያለ ነው። ስለዚህ በተለይ መንገድ ስራ ላይ ህብረተሰቡን በማስተባበር በስርዓት የሚሰራበት ነው። ትምህርት ቤቶች አካባቢም እንደዚህ የሚሰራበት፣ ጤና ተቋማት አካባቢም እንደዚህ የሚሰራባቸው ነገሮች አሉ። ይሄ እቅድ ቀርቦልናል። ይሄ ተገምግሞ ግብኖች ተሰጥቷል። የህግ የበላይነትን ማስከበር
የህዝብን ተሳትፎ ማሳደግ የህዝብ ጠቀሜታ ማስከበር ነው። በዚህ የተነሳ የዋናው ነገር የሚሆነው አሁንም ቢሆን የሚያጠነጥነው 2017ም ቢሆን ጉባኤ ላይ ነው። ጉባኤን በትክክል ህጉን ጠብቆ የሚያካሂድ ከሆነ የህዝብ ድምጽ ይሰማል። ስለዚህ ይህንን ለማድረግ ምንድነው ጉባኤውን ማድረግ አለብን። እስከ ታች የታቀደ ነገር አለ። ቀጠናዎች 12 ጊዜ ነው የሚያደርጉት። እነዚህ 12ን በአመት የሚያደርጉትን በየወሩ አንድ ማለት ነው። ይህንን ማድረግ አለበት የሚለው በእቅዳችን የያዝነው ነገር አለ። እንደገና በከተማ አስተዳደሩ 4 ጊዜ ነው መደረግ ያለበት። እነዚህን 4 ጊዜ የሚደረገው መደበኞችን ይዘነዋል። ሌላ ደግሞ የህዝብ ጥቅምታን ለማስከበር አሁን የተያዘ ነገር አለ። የከንቲባ ጽህፈት ቤት ግንባታ በህዝብ የሚሰራ አለ፣ በህዝብ ተሳትፎ የሚሰራ አለ። እሱ አሁን የተወሰነውን ተነስቷል። አሁን ወደ 40 ቤት የሚሆን ነገር ተሰርቷል። ይሄን ነገር ማስጨረስ ደግሞ አንዱ ነው። አንዱ እቅዳችን ነው። ሁለተኛ ደግሞ የእነዚህ መብራት ዝርጋታ ያልደረሰበት ቦታና ውሃዎች በዚህ በውሃ የማድረስ ስራ አንዱ እቅዳችን ነው። በህዝብ ተሳትፎ የሚያናደርስበት ሁኔታ ነው የሚኖረው። ሌላው አሁንም ቢሆን ገቢ ነው። ገቢን ለማግኘት የማዘጋጃ ስራ ማጠናከር፣ የማዘጋጃ ቤታዊ ገቢን ማጠናከር፣ ለመክፈል ያለበትን ግዴታውን ህዝቡ እንዲወጣ ማድረግ ስራ እንሰራለን ብለን አቅደነዋል። ገቢ ማሳደግ እንግዲህ የገቢ ምንጮችን ለይቶ አሟጦ ገቢ ማሳደግ የከተማውን እድገት ማሳደግ ስለሆነ ይሄንን ለመስራት አቅደነዋል ማለት ነው። ከውጭ ብሪታንያ ኢራን በእስራኤል ላይ ጥቃት ከመሰንዘር እንድትታቀብ ጠየቀች። ጠቅላይ ሚኒስትር ኪር ስታርመር ከኢራኑ ፕሬዝዳንት ጋር በጉዳዩ በስልክ ተወያይተዋል። ከአላይን የተገኘውን ዘገባ ብሩክታዊት ብርሃኑ ታቀርበዋለች። የሐማስ ፖለቲካ ቢሮ ኃላፊ ግድያን ተከትሎ ኢራን በእስራኤል ላይ ተሰነዝረዋለች ተብሎ የሚጠበቀው የአጸፋ ምላሽ የቀጠናው ውጥረትን አባብሷል። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ኢራን በእስራኤል ላይ ለመፈጸም ያሰበችውን የአጸፋ ምላሽ እንድታቆም ጠይቀዋል። የሐማስ የፖለቲካ ቢሮ ኃላፊ እስማኤል ያንየሂ በቴህራን መገደሉን ተከትሎ በቴል አቪቭ ላይ ከኢራን ይፈጸማል ተብሎ የሚጠበቀው የአጸፋ ምላሽ እየተጠበቀ ነው። ይህንን ተከትሎ ቀጠናው ወደ ለየለት ጦርነት ሊያመራ እንደሚችል ከፍተኛ ስጋት አንዣቧል። ኪር ስታርመር ከኢራኑ ፕሬዝዳንት ጋር ባደረጉት የስልክ ውይይት የአጸፋ ጥቃቱ ከፍተኛ አደጋን የሚያስከትል የጋዛውን ጦርነት ማብቂያም ሊያራዝም የሚችል ሁነት በመሆኑ በጉዳዩ ላይ እንዲያጤኑበት ነው የጠየቁት። የቀድሞ የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ከቀድሞ የኢራን ፕሬዝዳንት ሐሰን ሩሃኒ ጋር በ2021 ካደረጉት የስልክ ንግግር ቀጥሎ ከ3 ዓመታት ወዲህ የሁለቱ ሀገራት መሪዎች በቀጥታ ሲነጋገሩ ይህ ለመጀመሪያ ጊዜ ነው። ጀርመን፣ ፈረንሳይ፣ ጣሊያንና አሜሪካ ኢራን በእስራኤል ላይ ጥቃት ከመሰንዘር እንድትታቀብ የጋራ መግለጫ ካወጡ በኋላ ሁለቱም መሪዎች ለ30 ደቂቃ የስልክ ውይይት አድርገዋል። ምዕራባውያኑ በጋራ ካወጡት መግለጫ ባለፈ እስራኤል ከኢራንና በሽብርተኝነት ከተፈረጁ ታጣቂ ቡድኖች የሚሰነዘርባትን ጥቃት መመከት ትችል ዘንድ እገዛ እንደሚያደርጉ ተናግረዋል። የኢራንና የብሪታንያ መሪዎች በነበራቸው የስልክ ቆይታ ከጋዛው ጦርነት ባለፈ በኢራን የኒውክሌር ፕሮግራም ዙሪያ መክረዋል። ለዘብተኛ የሚባሉት አዲሱ የኢራን ፕሬዝዳንት ሙሴድ ፔዥኪያን ሀገራቸው ከምዕራቡ ዓለም ጋር የገባችበትን ውጥረት ለማራገብና ግንኙነታቸውን ለማሻሻል ቃል ገብተዋል። ቢቢሲ እንደዘገበው ፕሬዝዳንቱ ከምዕራቡ ዓለም ጋር ሁኔታዎችን ለማሻሻል ከሚወስዷቸው እርምጃዎች መካከል እስራኤል ላይ የሚሰነዘረውን ጥቃት ማስቀረት አንዱ ሊሆን ይችላል። ሆኖም ውሳኔው ከፕሬዝዳንቱ ባለፈ የሃይማኖታዊ መሪውን አያቶላ አሊ ሀሜኒን ይሁንታ ማግኘት ይኖርበታል። የኢራን የውጭ ጉዳይ ሚኒስቴር ባሳለፍነው ሳምንት ባወጣው መግለጫ በእስራኤል ላይ ጥቃት የመሰንዘር እቅድ እንዳልተቀየረና በትክክለኛ ሰዓትና ቦታ ተመጣጣኝ እርምጃ እንደሚወስዱ አረጋግጠዋል። አሜሪካ በበኩሏ በቀጠናው ከፍተኛ የጦር መሳሪያዎችና የውጊያ መርከቦችን ያስጠጋች ሲሆን 154 የተውሃሚ ክሩዝ ሚሳኤሎችን ማስወንጨፍ የሚችለውን ሰርጓጅ መርከብ ወደ ቀጠናው ልካለች። ቴህራን በእስራኤል ላይ ምን አይነት ጥቃት ልትሰነዝር እንደምትችል ቦታውና ጊዜው እስካሁን ባይታወቅም እስራኤልና አጋሮቿ ሊሰነዘር የሚችለውን ጥቃት ለመከላከል ከፍተኛ ዝግጅቶችን በማድረግ ላይ ይገኛሉ። በመጪው ሐሙስ የእስራኤልና የሐማስ መሪዎች በተኩስ አቁምና ታጋቾችን በማስለቀቅ ዙሪያ በአፋጣኝ እንዲደራደሩ በቀረበላቸው ጥሪ መሰረት በድርድሩ በጎ ውጤት የሚገኝ ከሆነ የቀጠናውን ውጥረት በመጠኑ ቢሆን ሊያረግበው እንደሚችል ይጠበቃል።
ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው ቤተልሔም መምሩ አብሬያችሁ ቆይታን አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩ።